ገንዘብ መገልገያ ነው። የምንፈልገውን ነገር የምናሳካበት መሳሪያ ነው። ገንዘብ ወደ ግባችን እንድንደርስ የሚያስችሉን ነገሮች መካከል አንዱ እንጂ ራሱ ግብ አይደለም። ነገር ግን ለብዙዎች ግብ ስለሚመስላቸው በገንዘብ ቁጥጥር ስር ይውላሉ። ገንዘብ ለማግኘት ብዙ ይጥራሉ፣ ይልፋሉ፣ ተግተው ይሰራሉ። ግን ያገኙት ገንዘብ ሕይወታቸውን ለመቀየር በቂ አይሆንም። ዛሬ ይህንን ታሪክ እንቀይራለን። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንኳን ወደ ጤና ፋይናንስ ቻናል በደህና መጡ። በዛሬው ቪዲዮአችን ገንዘባችን ሳይቆጣጠረን በፊት እኛ ገንዘባችንን እንዴት እንደምንቆጣጠርና ወደ ግባችን እንዴት እንደምንደርስ እናያለን። በመጀመሪያ ግን እስቲ ገንዘብ ሰዎችን ለምንና እንዴት ይቆጣጠራል ከሚለው ጥያቄ እንጀምር። አብዛኞቻችን ለፍተን ያመጣነውን ገንዘብ እንዴት እንደምናወጣውና ጥቅም ላይ እንደምናውለው አናቅድም። ይልቁንም ያልታሰበ ወጪ በማድረግ ፈጣን ምላሽ እንሰጣለን እንጂ። በመሆኑም ገንዘባችን ከመጣበት ፍጥነት በላይ በፍጥነት ይጠፋል፣ ምክንያቱም እቅድ ስለሌለን። ይህም አላስፈላጊ የሆነ ጭንቀትና ጸጸት ውስጥ ይጥለናል። ገንዘባችን ተቆጣጠረን ማለት አይደል? ነገር ግን ይህንን በቀላሉ ልንቀይረው እንችላለን። ገንዘባችንን በጀት በማድረግ መቆጣጠር እንችላለን። በጀት ነፃነታችንን ስለመገደብ አይደለም፣ ይልቁንም ለገንዘባችን ዓላማና ግብ መስጠት እንጂ። እያንዳንዱን ብር ወይንም ዶላር ከማውጣታችን በፊት ዓላማ ወይንም ስራ ሊኖረው ይገባል። የ50፣ 30፣ 20 የበጀት ሕግን በመከተል ገንዘባችንን በጀት ልናደርገው እንችላለን። 50% ለቤት ኪራይ፣ ምግብና ትራንስፖርት፣ 30% ለመዝናኛ እና ለግል ፍላጎቶቻችን፣ 20% ደግሞ ለቁጠባና ኢንቨስትመንት። በጀታችሁን በጽሑፍ አስፍሩት፣ እናም ወጫችሁን ተከታተሉ። በበጀታችሁ መሰረት ተመሩ፣ ምክንያቱም እያንዳንዱ የወደፊት የፋይናንስ ጉዞአችሁ የሚጀምረው ከዚሁ ነው፣ ከጠንካራ ዲሲፕሊን። አንዴ በጀታችሁን መቆጣጠር ከቻላችሁ በኋላ ቀጣዩ ገንዘባችሁ ለእናንተ እንዲሰራ ማድረግ ነው። ኢንቨስትመንት ለሀብታሞች ብቻ አይደለም፣ ለአስተዋዮችና ለጥበበኞችም እንጂ። ዓላማው ቀላል ነው። ገንዘብ ማግኘት ብቻውን በቂ አይደለም፣ አሳድጉት። ገንዘባችንን ማሳደግ ካልቻልን የዋጋ ግሽበት ወይንም ኢንፍሌሽን ገንዘባችንን በጸጥታ ዋጋ ያሳጣብናል። የገንዘብ ቁጥጥር ገንዘብን ከማግኘት አይመጣም፣ ይልቁንም ያገኘነውን ወይንም ያለንን ገንዘብ በአግባቡ ማስተዳደር ስንችል እንጂ። ገንዘቡን በዓላማ በጀት ያድርጉ፣ በትዕግስት ኢንቨስት ያድርጉ። እናም ያስተውሉ፣ ገንዘብ ኃይል አለው። ነገር ግን የገንዘቡ ኃይል ያለው መሪውን ይዞ በሚያሽከረክረው ሰው እጅ ላይ ነው። ስለዚህ ዛሬውኑ በገንዘቡ ላይ የበላይነት ይውሰዱና የወደፊት ሕይወቶን ይቆጣጠሩ። ይህንን ቪዲዮ አስተማሪ ሆኖ ካገኙት ላይክ እና ሼር በማድረግ ለሌሎች ያጋሩት። ሰብስክራይብ በማድረግ ቤተሰብ ይሁኑ። አብረን እንማር፣ አብረን እንደግ።